ሰላም እንዴት ናችሁ? ውድ የማንቸስተር ዩናይትድ ደጋፊዎች እንዲሁም የቻናሌ ቤተሰቦች፣ እንግዲህ ዛሬ የተሰማ ታላቅ ዜና አለ። እሱም እጅግ የምንወደውና ክለባችን ላይ ትልቅ የማሸነፊያ ተነሳሽነት የሚሆነን አፍሪካዊ ተጫዋች የኮት ዲቯር ሀገር የፊት መስመር አጥቂው ወጣቱ አማድ ዲያሎ ወደ ሜዳ መመለስ በበርካቶች የሚዲያ ተቋማት እንዲሁም ፋብሪዚዮ ሮማኖን ጨምሮ ዛሬ ተዘግቧል። እና እጅግ ደስ የሚል ዜና ነው ለክለባችን። ስለሆነም አማድ ዲያሎ ከሰኞ ጀምሮ ወደ ልምምድ ከዋና ቡድን ጋር እንደሚያደርግ ተዘግቧል። አማድ ዲያሎ እንደምናውቀው ከዚህ ውድድር ውጭ የሆነ ሲባል እሱ ቶሎ መመለስ ይችላል። አማድ ዲያሎ በማንቸስተር ሲቲ፣ በሊቨርፑል እንደምናውቀው በትልቅ ጨዋታዎች ላይ እንዴት አይነት ጎሎችን ማስቆጠር እንደሚችል አሳይቶናል። ክለቡ እንዴት ማሸነፍ እንዳለበት እሱ ሲሰለፍ አይተናል። እና ወሳኙ የማንቸስተር ዩናይትድ ተጫዋች አማድ ዲያሎ ካጋጠሙ ከባድ ጉዳት በማገገም በግሉ ልምምድ በርካታ ቀናቶችን ከሰራ በኋላ ከሰኞ ጀምሮ ወደ መደበኛ የቡድኑ ልምምድ እንደሚመለስ ዛሬ የወጣው መረጃ መመልከት ችያለሁ። አማድ ዲያሎ ባጋጠሙ ጉዳት ከውድድር ዓመቱ ውጪ ሆኗል ተብሎ የነበረ ቢሆንም ከተጠበቀው ጊዜ ፈጥኖ ማገገም መቻሉን ነው ልንረዳ የቻልነው። እንደሚታወቀው ሩበን አሞሪም እና የሕክምና ባለሙያዎች የጉዳቱ መጠን ከውድድር ዓመቱ ውጪ ሊያደርገው ይችላል ሲሉ ነበር የተናገሩት። ሆኖም ግን ተጫዋቹ በፍጥነት ማገገም በመቻሉ ነው እንደዚህ አይነት ዜና ልንሰማ የቻልነው። በዘንድሮ የውድድር ዘመን ለማንቸስተር ዩናይትድ ወሳኝ ከሚባሉ ተጫዋች አንዱ የሆነው አማድ ዲያሎ ለማንቸስተር ዩናይትድ ወሳኝ ሰዓት ያው አስፈላጊ ሲዝኑን ማዳን በሚችልበት ሰዓት ነው ከቻለው። ምክንያቱም እንደምታውቁት በዚህ ዓመት ማንቸስተር ዩናይትድ እጅግ ደካማና እጅግ ባልተጠበቀ መልኩ ከወገብ በታች ሆኖ የመጨረስ እድሉ ሰፊ ይመስላል። ምክንያቱም ጨዋታዎችን እያሸነፈ አይደለም። በኤሮፓ ሊግ ላይ ደግሞ እንደምታውቁት እስካሁን ያልተሸነፈው ብቸኛው ክለብ ነው። ሁለት አይነት ገጽታ ነው ያለው የዘንድሮ ማንቸስተር ዩናይትድ። ፕሪሚየር ሊጉ ምንም እየተመቸው ያልሆነው ክለብ፣ ኤሮፓ ሊግ ላይ ግን እስቲ ማን ያሸንፈኛል እያለ ነው። እስካሁን ግማሽ ፍጻሜ እስከደረሰበት ሰዓት አንድም ሽንፈት አልቀነሰም። እናንተም ታውቁታላችሁ። አሁንም ሳይሸነፍ ዋንጫውን የማንሳት እድሉ ሰፊ ነው። ምክንያቱም ከሱ ጋር ካሉት አራት ውስጥ የተሻለ ፐርፎርማንስ ያለው በኤሮፓ ሊግ ካየነው ማንቸስተር ዩናይትድ ነው። አንድም ጨዋታ አልተሸነፈም አቻ ከመውጣት ውጪ። ያባለፈው ነው የነበረችውን ሞመንት አይተናል። ስለዚህ ዋንጫውን የማሸነፍ ትልቅ ተነሳሽነት የሆናቸዋል ብያለሁ። እንዲሁም ዋንጫ ማንሳት ከቻሉ ቀጣይ ዓመት በአውሮፓ መድረክ የምናየው ይሆናል። አውሮፓ መድረክ ተሳተፈ ማለት ደግሞ እጅግ ወሳኝ የሚባሉ ተጫዋቾችን የሚፈልጋቸውን ተጫዋቾች የማምጣት እድሉ ሰፊ ነው። ምክንያቱም ማንቸስተር ዩናይትድ ገንዘብ ችግር የለበትም፣ ይገዛል። ይህ ደግሞ ኤሮፓ ሊግን አሸነፈ ማለት የተወሰነ ገቢ በማግኘት ተጨማሪ ተጫዋች የማስፈረም እድል አለው እና ለዚሁ ነው አማድ ዲያሎ በዚህ ሰዓት የእሱ መምጣት እጅግ አስፈላጊ ሆኖ የተገኘው። ተጫዋቹ ወይ በመጀመሪያ ዙር ወይ በሁለተኛ ዙር ግልጋሎት እንደሚሰጥ ነው እንግዲህ እየወጡ ያሉ መረጃዎች የሚያመለክቱት።
እና እንኳን ደስ አላችሁ ለማለት እወዳለሁ። በድጋሚ ወደ ቀጣዩ መረጃ